ሰላም ሰላም ውዶቼ እንዴት ናችሁ? ደህና ናችሁ? ዛሬ ደግሞ በሌላ ምግብ መጥቻለሁ። እዚህ ጋር እንደምታዩ የሚያስፈልገንን ዶሮ፣ ሽንኩርት፣ ድንችና እንጉዳይ ያለን፣ እዚህ ጋር ማጂ ያለን፣ ቆንዶ በርበሬና ጨው ያስፈልገናል። ወደ አሰራሩ ስንገባ ቅድም ያሳየኋቸውን ከታተፍ ያለው እንዴት እንደምከፍቱት እዚህ ጋር ነጭ ሽንኩርትና ማለት ነው ኦሪጋኖ ናናን ያዘጋጀሁት በጣም ቀላልና ጣፋጭ የሆነ ምግብ ነው። በጣም ትወዱታላችሁ። ዶሮን እዚህ ጋር ቀቀልኩት። መጀመሪያ ዶሮ መቀቀል አለበት። እንደምታዩት ዶሮን ቀቅየዋለሁ። ለሱ የሚያስፈልገን ግብአት ደግሞ ድንች ነው። እዛ ጋር ከትፍ ያሳየኋችሁን ትንሽ ጨው አረግና ድንቹንም ቀቅለዋለሁ እና ቀላልና በጣም ጣፋጭ የሆነ ጊዜ ቆጣቢ ነው። ትንሽ ጨው እናረግና ቅድም እዛ ጋር የሰነጣጠቅነውን ደግሞ ድንች እዚህ ጋር እንጨምረዋለን። ብዙም ሙክክ ብሎ መብሰል የለበትም። መካከለኛ ሲሆን ነው የምናወጣው እና ብትሰሩት ትወዱታላችሁ። በጣም ጣፋጭ ነው። ሞክሩትና ኮመንት ላይ ያሳውቁኝ። እዚህ ጋር ደግሞ መጥበሻችንን ዘይት አድርጌ አግየዋለሁ። ለሱ የሚያስፈልጉትን ግብአቶች ለማዘጋጀት ብዙም ጊዜ እኔ ዘይቱን አግዬ ነው ሽንኩርት የምጨምረው ቶሎ እንዲጠበስልን። እዚህ ጋር ረዘም አድርጌ ነው የምከትፈው ማለት ነው ሽንኩርቱን። ችግር የለም፣ በደቃቁም መክተፍ ትችላላችሁ፣ እንደ ፍላጎታችሁ ነው። እና በጣም ትወዱታላችሁ። ሰብስክራይብ፣ ሼር፣ ኮመንት፣ ላይክ እያደረጋችሁ አበረታቱን። እናንተ ስታበረታቱን እኛም ደግሞ የተለየ ነገር ይዘን ለመቅረብ እንሞክራለን። በዚህ ጋር ሽንኩርቱን እንደምታዩት ትንሽ ቀላ አድርጌያለሁ። እንጉዳይ ነው የጨመርኩት። አሁን እንጉዳዩን ትንሽ መጠበስ አለበት። ለዚህ ነው ቀድሜ ማለት ብዙም ሳይቀላ እንጉዳዩን የጨመርኩበት። ግን ሽንኩርቱን በደንብ ካቀላ ነው ከዛ ደግሞ እንጉዳዩንም ጨምረን ስናበስለው ስንጠብሰው ሽንኩርቱ ሊቃጠልብን ይችላል። ስለዚህ ትንሽ ብቻ ከለሩ ትንሽ ቡኒ ሲሆን እዩት እንዴት እንደሚያምር። እንጉዳዩና ሽንኩርቱ አንድ ላይ እንደዚህ ሆኗል። ይሄንን ከለር ሰጥተውናል። ጣዕሙ በጣም ይጣፍጥና ደስ የሚል ነው። ብትሰሩት ትወዱታላችሁ። እዚህ ጋር እንጉዳዩንም ጠብሼዋለሁ። እዚህ ጋር ኦሪጋኖ፣ ነጭ ሽንኩርትና ናና ነው ያረኩበት እና ማጂ። እዚህ ጋር ደግሞ ቅድም እንዳሳየዋችሁ የቀቀልኩትን ዶሮ ደቀቅ አድርጌ ከትፌዋለሁ። ለሱ የሚያስፈልገንን ግብአቶች አዘጋጅተናል። እዚህ ጋር አሽጣ አድርጌያለሁ። እዚህ ጋር ኩኪንግ ክሬም አለን። እዚህ ጋር ደግሞ ጅብን አለን፣ ሞዛሬላ። ቅድም የቀቀልኩትን ድንችና ሶስን ማለት ነው እንደዚህ አድርጌ ነው ከስር ማረገው ማለት መጀመሪያ ድንች ከዛ በኋላ ያዘጋጀሁትን ክሬም በዚህ አይነት መልኩ እንደዚህ አድርጌዋለሁ። እና ክሬሙን ከስር የምንጨምረው ጣዕም ይኖረዋል። እዚህ ጋር ቅድም ያዘጋጁ የዶሮ ግብአት ነው እንደምታዩት። መሀል ላይ ነው ማረገው። ከዛ መሀል ላይ አርጌ ደግሞ ማለት ነው ድንች አረግበታለሁ። ድንች አርጌ ደግሞ መልሼ ማለት ነው የቀረኝን ክሬም አረጋለሁ ማለት ነው። እና ሁሉም ቦታ እንዲዳረስ አረጋለሁ። እዚህ ጋር አዳርሻለሁ።
አሁን ከላይ የምናሳንሰው ሞዘሬላ ነው። ሞዘሬላ ስላይሱም ካገኛችሁ ችግር የለም። ይሄንን ብታገኙ ችግር እዚህ ጋር አሁን ከሞዘሬላው ላይ ኦሪጋኖ ነው የጨመርኩት። በጣም ስለሚያምር ፎረኑን በ160 ነው ሙቀቱን ያደረኩት። ከዛ በኋላ ደግሞ ማለት ነው 140 ነው ያደረኩት እና ውጤቱ ይሄ ነው ውዶችዬ። ሰብስክራይብ፣ ሼር